ቤታችን በረከት ይደርብንና ጽንስ ራሱ አይሰማም ይሰማል። ጆሮ እኮ በጣም ትልቅ ነገር ነው። እነሆ የሰላምታሽ ድምፅ በምኔ በገባ ጊዜ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። አያችሁ። ስለዚህ በተለይ ባለፈውም የሆነ ሚዲያ ላይ በስፋት አቅርቤዋለሁ የጸነሱ ሴቶች ምን ያሉ ሴቶች የጸነሱ ሴቶች ጽንስ ይገርማቸዋል ጆሮ ያደምጣል። የማንን ድምፅ? የእናቱን ድምፅ። ስለዚህ እናትየው ከመጽሐፍ ቅዱስ ቃል አውጥታ ከመዝሙረ ዳዊት ቃል አውጥታ ለምኗ ማንበብ አለባት? ኧረ መልሶ አይዟችሁ እናንተማ በቃ ከጸነሳችሁ ምግብ አማረኝ ብቻ ነው። እንትና አማረኝ ጣፊት ሆድ ረዳ። ተመልከቱ። ድሮ ሳይንስ ተሳስቶ ሰውን አሳስቶ ነበረ። ለምሳሌ ህፃናት ነጭ ወረቀቶች ናቸው ይላል። የስስት ትምህርት አሁን ሁሉ በጣም በቃና መጥፎ ትምህርት ነው። የተበላሸ ትምህርት ነው። ነጭ ወረቀት አይደሉም። ነጭ ማለት ባዶ ማለት ነው። በኋላ ሲወለዱ ምናምን ነገር ግን አይደለም። ዮሐንስ እንከርሰሙ ይላል ያሬድ ድጓው ላይ አይመረ አወቀ ሰገደ አንፈራጸ ሰገደ ዘለለ ይላል። ስለዚህ ምን ይላሉ? ያውቃሉ። ዛሬ አባትና እናት ጽንሱን ቢያጫውቱት ጽንሱ ምን ይሆናል? ይሰማል፣ ይፍነከነካል፣ ይደሰታል፣ ይዘላል ወዘተርፈ። ማሞሽ እንዴት ነህ? ደህና ነህ ሆይ? መቼ ነው የምትወለደው? ጆሮ ምን ይሆናል? ያደምጣል። በተመሳሳይ መልኩ መዝሙረ ዳዊት አንብቡለት እስቲ። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? ኧረ መልሱ። አመሰግንሃለሁ። ከእናቴ ማህፀን ጀምሮ አንተ አምላኬ ነህ። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በደስታ ዘለለ እያለች እናት መጽሐፍ ቅዱስ አንብባ ለምንድን ነው ለልጁ ማታሰማው? እኛ በቃ ቲክቶካችን ላይ ነው ቤት የለን። ስለዚህ ጆሮአችን የማንን ድምፅ ይስማ? ጥቅም ላይ ያልዋሉ ጆሮዎች አሉ። የፈርዖን ጆሮ፣ የሄሮድስ ጆሮ ፍርድን ያመጡ የእግዚአብሔርን ድምፅ ሰምተው የተዘጉ ናቸው። እግዚአብሔር አምላክ ጆሮአችንን እንድናተርፍበት ቅዱስ ፈቃድ ይሆንልን። ሌላው አፍንጫ። እስቲ በሉ ስንታችን? ሶስተኛው ብድር ኃጥእ ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣል የተባለው ሶስተኛው የስሜት ሕዋሳታችን አፍንጫችን ነው። አፍንጫችን ጽድቅን ይሰራል ልክ እንደ ጆሮ፣ ኃጢአትንም ሊሰራ ይችላል። ለምሳሌ የሰው ልጅ አፍንጫ የተቀደሰ ነው። እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም የሕይወትን እስትንፋስ ምን አለበት? ሰውም ሕያው ነፍስ ያለ ሆነ ይላል። ስለዚህ በአፍንጫችን ምን ገብቷል? ኧረ መልስ ስጡኝ። የሕይወት እስትንፋስ ገብቷል፣ የእግዚአብሔር እስትንፋስ። እና ኢዮብ በምዕራፍ 27 ቁጥር 3 ላይ የእግዚአብሔር መንፈስ አለ በአፍንጫዬ ውስጥ ገና ሳለ ይላል። የማን መንፈስ? አሁን አፍንጫ ምን ያሸታል ማለት ነው? ቀላል ጥያቄ ነው። አፍንጫ ምን ያሸታል? መዓዛ አይደል? የሽቱ መዓዛ ሊሆን ይችላል፣ መልካም መዓዛ ሊሆን ይችላል፣ ክፉ መዓዛ ሊሆን ይችላል። ግን የሚገርመው አይናችን ጽድቅንም ቢያይ ይችላል፣ ክፉም ነገር ወዶ ያያል። ጆሮአችንም ጽድቅም መስማት ይችላል፣ ወዶም ፈቅዶ ሐሜትና መጥፎ ነገር ሊሰማ ይችላል። እፍ የተባለበት አፍንጫስ ሁሌ ማሽተት የሚፈልገው ምንድን ነው? ጥሩ ነገር እንጂ መጥፎ ነገር ይወዳል አይወድም። እና ክፉ ነገር ስታዩ አፍንጫችሁ እንዲህ አድርጋችሁ ትሄዳላችሁ። ስለዚህ የክርስቲያኖች አፍንጫ ሁሌ ምንም ማሽተት ይፈልጋል? የሕይወትን ሽታ። እስቲ በሉ ድገሙት። የሕይወትን ሽታ አፍንጫችን ማሽተት አለበት። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 16 ላይ በእኛም አለ በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን፣ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን። ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያ ሕይወት የሚሆን የሕይወት ሽታ ነን አለ። አቤት የሕይወት ሽታ እንድናሸት ፈቃዱ ይሁንልን። ስንቶቻችሁ የሕይወትን ሽታ ለማሽተት አፍንጫችሁ ትጠቀሙበታላችሁ? ሁሌ ጠዋት ከእንቅልፋችሁ ስትነቁ ምንድነው ማድረግ ያለባችሁ? ልባችሁ ቆሟል? አልቆመም አይደል? ቃላችሁ ቆሟል? አልቆመም። እስትንፋሳችሁ አለ? አዎ አለ። ለምን? አልሞታችሁም። ስለዚህ መጀመሪያ እስትንፋስን ባፍንጫችሁ እፍ ያለውን አምላክ ምን ማድረግ አለባችሁ? ማመስገን።
ትንፋሽ ራሱ በጣም ይገርማል። መቅደሶች ነን፣ በኋላ እነግራቸዋለሁ። ስለዚህ የልብስሽ መዓዛ አለ እንደ ሊባኖስ ሽታ ነው ይላል መኃልየ 4:11። የምን ሽታ? የልብስሽ ሽታ። የሁላችን ክርስቲያናዊ ሽታ ምን ይሸት ይሆን? ጥሩ ጠረን አለ ወይስ መጥፎ ጠረን አለ? የቅድስና ጠረን አለ ወይስ የርኩሰት ጠረን አለ? የእውነት ጠረን አለ ወይስ የሐሰት ጠረን አለ? ሁላችሁም ራሳችሁን መመርመር